አይ መጀመሪያ ኤልሳዳይ አሁን ቆይ የተሰደብኩትበት ምክንያት ከአንቺ ጋር መታየቴ ነው። ዛሬ እያሰደበኝ ምን አጥፍቼ ነው? ከኔ ጋር ከታየሽ እኔ ምን አጠፋው? ገብርኤል ጋይስ እና ምን አጥፍቼ ነው? አሁን መልሱልኝ። ታዲያ አያር ላይ አሁን እኔን አየኛለሽ ማለት ነው። እኔ የምታነብ አይመስለኝም። አይደለም ይሁን አሁን ራት በልተን ስንገባ በቃ ከሃዲዎች ናቸው እባቦች እየተባለ ከቶች ስራማሪ ነው ያለቅሳሉ። ከስር ሆኖ ለሚንጫጫ ቦታ መስጠቱ አስፈላጊ ነው ብዬ አላስብም። ኧረ በቪዲዮ ነኝ አይደል እንዴ? አሁን ለምሳሌ ትላንትና ስለነ አማንዬ ስለማያዬ የተባለውን ቪዲዮ ሳይ እመቤቴ በቃ አይ ሊያ ማለት ለካ እንደዚህ አይነት ሰው ናት ብዬ እንዳስብ አደረገኝ እንጂ ደብረሽ ነበር። ግልጹ ነው የምነግርሽ። እኔም በጣም ደብረኝ ነበረ እንዴ። እኔ በግልጹ ነው ገባሽ። ልክ ሳየው የማና ለአማን የሰራችው በጣም ነው የደነገጥኩት። ምክንያቱም አላሰብኩት፣ ጨርሾ አላሰብኩም። እኔ ልጆቼን በክፉ የማያይብኝ ሰው የእኔ ወዳጅ የፈለገ ጸብ ቢኖር አቆመዋል። ምክንያቱም ለልጅ ምን ያህል መስዋዕት የሚከፈለው ወልዳ አይተዋለች ሊያ። ኦፍኮርስ ለልጄ ስል እኮ ነው ተሳቅቄ የምኖረው። ለማን ስል ነው? ትክክል። ስለዚህ ያንን ነገር ስላየው እኔ ራሱ ዝም ማለት እችል ነበር አይደል? ራሴ ነኝ ምስጋና ቪዲዮ እና ሁለተኛ ሊያ የፈለገ ብትለኝ አልናገራትም ብዬ ቪዲዮ የሰራሁት እኔ ነኝ። አላልሽኝባቸው። ስለዚህ የሰውን ክሬዲት እኔ አልወስድም። ስለተጣላው ብዬ ጥሩ ነገር ባይ ጥሩ ነገር እላለሁ። አንዳንዱ ሰው ግን የተሸነፈ ስለሚመስለው ምን ያደርጋል? አሁን ለምሳሌ አንቺ መናገር አይጠበቅብሽም ነበር ስለ ልጆች እሳይ ነበር ማለት የነበረብሽ። በተንኮል ቢካሄድ በተንኮል ቢሆን እንኳን ተረገጠ እሱ እንደዚህ ነው ብለሽ ማለት ትችይ ነበር። ከልካይ የለሽ ኦፍኮርስ ነው ብለሽ ግን ስለ ልጆች ሲሆን ስትናገሪ ሳይ በጣም ነው የደነቀኝ። እግዚአብሔር በሚያውቀው አይ ሊያም ፈትቻለሁ ብዬ የፈለገ ብትለኝ ሁላ ነው ያልኩት። እዚህ በኋላ የፈለገውን ብትለኝ ሊያ አልናገራትም ብዬ ራሴ ነኝ ቪዲዮ የሰራው ራሴ። ስለዚህ በዛ ትልቅ ቦታ ሰጥቼሻለሁ። ትልቅ ቦታ እኔ አማንንና ማሂን እኮ እያየው እኮ ነው ልጅ ቢኖር በዚህ ደረጃ እነሱን ስትናገር እውነት ለቪዲዮ ምናምን አንተ እንድትወደኝ ወይ አንተ እንድታንቆለባበሰኝ ሰው እውነት በዚህ አጋጣሚ ማለት ነው እውነት እግዚአብሔር ምስክሬ ልጄን የእውነት በጣም ነው የከፋኝ። ምክንያቱም የእሱን ልጆች እሱን እናውቋለን፣ ሲሰድበንም ሲያደንቀንም ሲሞልጨንም። ግን ልጆቹ ምን አረጉ? ሀይ ከማለት በስተቀር ሌላ ምን አደረጉ? ምን አወሩ? የሚያሳሳ አሁን እንደ አማን እንደ አያሳዘንም? እንደ አያሳሳችሁም? የአማን አይነት ልጅ ቢኖረኝ አትሉም? እውነት እናውራ ካላችሁ እንደ ተውት፣ ሌላውን ተውት። ስለ እውነት እሱን እንበላው። ልጆች ምን አረጉ? እሷ ሴትዮዋ ሲጀመር ችግር አለባት። የእውነት ነው የምላችሁ። በልጅ የሚመጣ በእውነት እኔ እንጃ። በስማም እኔ በልጅ እኔ አይዶ ነው ብቻ ዋውላ እናትና ልጅ አይደል እንዴ? መች ሌላ ነገር አውርታ ታውቃለች? ስድቧ በሙሉ እናትና ልጅ። ኢማኑኤል ወጣ ልጄን ወዳለው የምትል ሰው ልጄን አሳድጊያለሁ የምትል እናት ልጅ መሳደብ እሱን ተስዳበው እኔ ምን አገባኝ ስለሱ። ግን ስለ ልጅ ስትሳደብ እንደ አንድ እናት ይደብራል። ማንም እናት የሆነች ልጅ ልጇን የያዘች ልጅ በጣም ነው የሚደብራት። እግዚአብሔር ምስክሬ ነው። ልጇን የምታሳድግ እናት ልጇን ነኩባት። በቀልድ እንኳን ልጅ ሲነካ ያናድዳል። በተለይ ለልጆቻችሁ መስዋዕት የምትከፍሉ ሰዎች ማለት ነው። እግዚአብሔርን ለልጆቻችሁ የተጎሳቆላችሁ፣ ለልጆቻችሁ ስትሉ የተሰደዋችሁ፣ ለልጆቻችሁ ስትሉ ብዙ ነገር ችላችሁ እንዳልተከፋው ናችሁ የኖራችሁ እናቶች ልጆች ሲነኩ የእውነት ይከፋቸዋል። የእውነት ነው የምላችሁ። በጣም ነበር የደበራት ሊያ እንዴ። ይኸው እሷ 7 ወር ሰድባ ቆይ አንድ ይቅርታ 7 ወር ጠይቃ አይደል እንደ የገባችው? እኔ ሳልናገር አይደል እንደ ኢትዮጵያ የገባው? የሰደበችኝ ያዋረደችኝ ከዛ በኋላ እሷ ናት። ለምን ኢትዮጵያ ገባ ብላ እሷ ዛሬ እንደዚህ ልትሆን ጊዜ እኮ ይፈርዳል። እኔ መግባቴ እንኳን ሳይታወቅ ነው ኢትዮጵያ የገባሁት አይደል? መግባቴ እንኳን አልታወቅም። የምትታወቀው እናታችሁ እንደዚህ ትሁን የሸርሙጣ ልጆች እንደዚህ ሁኑ ስትል ነው የምትታወቀው። ምንም አንድ ቁም ነገር የላት። ለዚህም እነሱም አይፈልጓትም። ስርዓት ያስፈልጋል። የልጆች እናት የ3 ተለያየ ወልዳ 6 ባላ ገብታ ምን ያለ ሰው በሌሎቹ ላይ ለምንድን ነው የምትቀናው? ምን ኳሊቲ ነገር ነው? እኔ በጣም ያሳቀችኝ አንተን ለማናደድ ስል ማለት ነው። በቃ ዝርያ እንዴ! እኔ እኮ ቂጤን በቴስታ መስቼ ያደግኩ ያራዳ ልጅ እኮ ነኝ። በቃ ዝርያ ስታይል ፈትቻለሁ እሱን ለማናደድ ምናምን ብዬ ላሽ ብዬ ገባውላት እና ታረኳት ማለት ነው።
ሩጣ መታ ስልክ ቁጥሯን አላከችልኝም። ኢንቦክስ የጋቢ ረሳ የተወጋ ይረሳል። ልጄን ነክተሽ ጭራሽ እኔ ከአንቺ ጋር ልበላ። እውነት መርዝ ይሁንብኝ። ደፋር አልኳት። እዚሁና ነው ደፋር ነሽ አልኳት። አሁን እየታወቀ ሄዱ አይመስለኝም ነበር። እኔ አሁን እንደማበሽቅ በዚህ ደረጃ አላቅም ነበር። እንዴት ነው እንደማበሽቅ አላቅም ማለት? ሰው ምን መሰለሽ አሁን ልናገር የምፈልገው በእናንተ ጉዳይ አይደለም። እናንተ የለባችሁ እንትናን ቤታዮን በስሟ ልጥራት ዛሬ ቤታዮን ሞጣ እርግጥግጥ አርጓት እንዴት አልሰደብከኝም ዛሬ 2 ቀን አልሰደብከኝም ብላ ቪዲዮ ሰራ ነበር። እኔ ስለሳት ባሉ እኮ አመቱላ ነው የሰደበኝ። ዋይ ሞጣ ይልሳል። እንዲያውም የሚደባበር ስድቦች ነው የተሳደበ። እኔ ግን በባሉ እኮ እየተተረጎምኩላ ባስተርጓሚው ላሰደባለሁ። ለምን የኔ ይለያል? የኔ ምንድነው? ባይ ዘ ዌይ ወላ አንተ አሁን ለምሳሌ እኔ አሁን ሰው እንዴት ነው ማበሽቀው? ሳቄ ራሱ አለችኝ እኮ ይልሹ ሳቅሽ ራሱ ያናድዳል አለችኝ። ሰዎች አሁን የሚያናድ የራሱ የሆነ ፓርት አለን ስንናገር። እኔ አሁን ጣል የምታረገው ነገር አለ በጨዋታ ማለት ተሳዳቢ ሁኝ እኮ አይደለም ስድብ ተሳድቤ አይደለም። በጨዋታ ማለት ያልሆነውን ያልተፈጠረውን ተፈጠረ አድርገህ አሳምነህ ታናድዳለህ ሰው። ገባክ? አንተም ታውቀዋለህ እንዴት እንደሚናደድ ያ ሰው። ሶ በዚህ ደረጃ እንደዚህ የምናወራ ሰዎች አሁን እንደው እኔና ዮናስ መታረቅ ነበረብን። ይልሹ እኔና ዮናስ በጣም ለምሳሌ ስለታረቃችሁ ማለት የሆነ ተመሳሳይ አይነት እንትን አላችሁ። አሁን እሱም እንደዚህ ነው። አሁን እሱም የፈለገው ሊያጠቃሽ ካለ እንትን ይልሻል እና በጂጂ አይቼዋለሁ። ጂጂ እና እሱ እንደዛ እየተሰዳደቡ የሆነ ጊዜ ምን ሆነች ተብሎ ነው። እኔ አሁን በዛ ሰዓት ብትንትኗን ጂጂ ማውጣት ይችል ነበር። ብትንትኗን የጸብ ጊዜ ነበር። ብትንትኗን አወጣው ነበር። ያው ከወዴ ጋር በተጣሉ ጊዜ የሆነ ስብራት አለ። ያው ዴት አድርጌም ስለማቅ ምናምን የሴሌ ስብራት ይገባኛል። ለእኔ ጠብሴ ነበር፣ ያዋጣኝም ነበር። ለእኔ ከሚዲያ ማጥፋት እችል ነበር በዛ ሰዓት፣ ግን አላደረግኩትም። ጂጂ አትጠፋም። ጂጂ ሲጀመር አትጠፋም፣ መቼም አትጠፋም። አሁንማ አትጠፋም፣ ግን በነበረው ጊዜ ያዋጣ ነበር። በሚያዋጣ መንገድ ከሄድኩኝ እኔ በተንኮል ብሄድ ጂጂን መለጥለጡ ያዋጣኛል። በዛ ሰዓት አገኘሁሽ ብዬ ግን ነው አያስፈልግም። አንዳንዴ ማድረገዋል። አሁን በአንቺ ተጣልተናል አይደለ? ለነ አማንዬ እንደዛ ስትይ ሳይ መቤቴ ምስክሬ ሌላ ነገሩ በሙሉ ተረሳሁት፣ ከአንዳንድ ረሳሁ። እኔም የፈለገ ነገር ይሁን ኬኳ ትባረክልሽ። አሁንም ድገሚ፣ እድሜ እየሄደ ነው። ድገሚ። እውነቴን ነው። ጊዜ ካመለጠ በኋላ ምነው 2 ምነው 3 በሆንልኝ አይሰራም። ቶሎ ድገሚ። ከዛ በኋላ እኛ እንደርሳለን፣ እንጨቃጨቃለን። ልጆች አብረው ሲያድጉ አብረው ኬኳ ሺቱን ይኑሩ። መከታውን ድም ሲኖር ምናምን ደስ ይላል። በእውነት አብረው ሲጫወቱ ምናምን ካለሽ እንግዲህ አሁን ጥሩ ነገር ላይ ነው ያለሽ። እራሱ አሁን መኪና ገዛች ሲባል ምንድን ነው ያልኩት? ጸበኛ ነህ። ሌላ ነገር ማለት እችላለሁ። ውሸት ማውራት አረ ይመቻል። ገና ሌላ ነገር ትግዛ። ቤት ስትገዢ እንኳን ደስ አላት ነው ያልኩት። ጸብም ቢኖረኝ የማከረው ነገር የለም። ለምን ለአይን አትጠሽ? እናት ልጆች ምናምን የሚባል ጋር አትደርሽ። ስለማትደርሺ ችግር የለብኝ። እኔ ችግር ያለብኝ በጣም ኦን ፐርፐዝ ቤተሰብ ላይ የሚደርስ ሰው ምን ያህል ደካማ ሰው እንደሆነ ያሳያል። አያውቋቸው ምንም የፈለጉትን ማውራት ይችላል። አሁንም ቤተሰብ ጋር አትድረሱ። አቅም ከሌላችሁ አትጀምሩ ጸቡ። እኔ ሶሻል ሚዲያን የቆረቆርኩ ሰው ነኝ። ለአበሻ መሞከር መብታችሁ። ስህተት እሰራለሁ፣ አብሶሉትሊ ግጥም አድርጌ እሰራለሁ። በስህተቴ ደግሞ እላሳለሁ። ዝም የሚለኝ የለም። በስህተቴ እያወጡ ነው የሚያሰጡኝ። አይሞቀኝ አይበርደኝ። ስለዚህ አሁንም የምናገረው ምንድን ነው? ደካማ ስትሆኑ፣ ተንኮለኛ ስትሆኑ የሚጠቅም ነገር የለም። ስህተቶች ይሰራሉ፣ ስህተቶች ይታረማሉ፣ ነገሮች እንትን ይላሉ። ቤተሰብ ጋር ምናምን ከተሄደ በኋላ ስቱ ላይት አትሂዱ። ቤተሰብ ጋር አትሂዱ። አሁን ትልቅ ፋውል ብዙ ሰው እኔ አማንዬና ማያየን በጣም ሚሊየንስ አበሻ ይወዷቸዋል።
ስለዚህ ሮማን የወደቅሽው በዛ ዩ ዳ ለእኔ ብለው አይደል? ለእኔ ብላ ቢሆን እርገጩን አብራሽ ስትረግጣኝ ነበር። በልጆች ስትመጪ ግን መጡብሽ የና የአንቺ ደጋፊዎች መጡ። እኔ ምንድን ነው ያልኳት? አደራ አልኳት፣ ኤልሹን አደራ ሮማን እንዳታገኝ አልኳት። እግዚአብሔር ምስክር ይጠይቋል። አደራ ይቺ ሰው ነገር ስምሽን ፀጉር ቤት እንጂ ከእሷ ጋር ተዳው አጋጣሚ ፀጉር ቤት ተገናኘች። ከዛ መጀመሪያ ያወራችሁን እንኳን ትረሳዋለች። በጣም ነው የምታምረው፣ ወይኔ ስታምር ምናምን አለች። በነጋታው ወጣ ግንባራም ናት፣ አስቀያሚ ናት፣ በዚህ ወጣ ነው ምናምን ብላ ተበጠረቀች። እካክ ይሄ ነው የሚያስጠላው። እንዴት ይላንቱ አይደብርም? አሁንም እላለሁ እኔ በመልክ ሁሌም እላለሁ ሊያ ቆንጅዬ ናት። አሁንም እላለሁ በፊትም እምለው ነው። የምክደው ነገር የለም። ያየሁትን አልክደው። በመልክ ምንም ያንሳል ልጅ አለች። እንደው አመሏ ምላስ አላት። ከዛ አገስ ያበሻ ሴት አንተ ና ምላስ አመረከን። አንተ እኮ ነው ምላስ ያስተማርከን። እየሰደብክ አሳድገህን። እንዴት ነው እንዴ? ስሙ እየሰደብክ አንዳንዴ ላስላስ ያስፈልጋል። ለምን መሰለች? ጀርመን እብድ ታስሮ ተፈቷል። ዱባይ እብድ ታስሮ ተፈቷል። እነዚህ ማን ያስታክስ? እስቲ አንቺ በምታውቂው ቋንቋ ለወንድ ብር የሚለቁትን ትንሽ በሚገባሽ ቋንቋ አንቺ አሁን አረብ ሀገር ኖረሻል፣ ሰርተሻል፣ ምን ብለሻል? ለወንድ ቻፓ የሚልኩትን ምን ትያለሽ? እኔ በጎች ብያቸው ተነስተውብኛል። እባክን ሰሞኑ ይሄ ነው ትልቁ ችግር። ፎቶ እየተዘቀዘቀ እየተሰደብኩ ነው ለራሴ በጎች ብያቸው። አይ በጣም ነው የምታሳዝኑት፣ የምታሳፍሩት። እውነቴን ነው። ሴቶች ሆናችሁ እናት እያለሽ ወንድሞች እያሉሽ ስንት የሚረዳ ወገን እያለች ለጎረምሳ የምትቀልቢ ሴት ጤነኛ አትመስይኝ። እውነቴን ነው። ጤነኛ አትመስይኝ። ተቀየሩ። የለፋችሁትን ሴትን ልጅ ቴክር የሚያደርግ እንጂ ወንድ ልጅ ሴትን ቴክር አታደርግ። የትኛውም ዓለም ላይ በየትኛውም ዓለም ሰምተንም አይተንም አናውቅም። ለምን እንደሆነ ግራ ነው የሚገባኝ። ለምን አትቀየሩ? ያንን ማለት ፈልጋለሁ። እና ከዛ ውጪ እንዳልኩሽ በልጆቼ ያንን ስላየው ግን አብሬሽ እንደማልበላ ነግሬሻለሁ። ከዛ ውጪ ግን ታርቀናል። አብሬሽ እንደማልበላ እኔ ስበላለሁ እንዴ ስታስበው ቀድሞ ምግቡ እኔ እኮ ብያለሁ። የሶሻል ሚዲያ ሰው ላልበላ አብሬ ኧረ እኔ ዛሬ ቁጭ ስለሆነ ነው ከኤልሹ ብቻ ነው የምትሰራልኝ። ሀሳብ የለብኝም እሱ። በነገራችን ላይ ኤልሹ መቤቴን በጣም ቆንጆዬ ልጅ ናት። በጣም ነው የምታምረው። እኔ እኮ ኤልሹን ያለ ፊልተር ነው የማውቃት። ቴንኪዩ ማርያምን። ኤልሻዳይ በጣም ቆንጆ ናት። ፊልተር ነው ኤልሹን የማውቃት። እኔ የመጀመሪያ ቀን ኤልሻዳይን እንዴት እንዳየናት ታውቃለህ? እኔና ቱቱ አጀት ቁጭ ብለን ምሳ እየበላን ልክ ስታልፍ ወይኔ ኤልሹን ትመስላለች ስል ቱቱ እኮ ናት። አረ ኤልሻዳይ እንደዚህ ቆንጆ አይደለችም ማለችኝ። ሲወራ ሰምታ ማለት ነው ሚዲያ ላይ። ከዛም ጓደኞቿ ሊያ እየጠራችሽ ነው አሏት። ከዛ ሊያ ብላ ስትመጣ ደነገጥን። ማርያምን በጣም ቆንጆ ናት። ያውም ቱታ ለብሳ ምናምን የሆነ ጋውን ለብሳ ምናምን የመጣችው ተኳኩላ እንኳን አይደለም። ዛሬ እንደውም ተኳኩላ ነው የመጣችው። ጥሩ መረጃ ነው ለኔ ይሄ። ታዘም ኤልሻዳይ ቆንጆ ናት ስል አሽሙር ይጣልብኛል። አሁን ደግሞ በአካል ሳገኛት ምን መሰለሽ አንዳንዴ ምንም ብትይ በአሁን ሰዓት ምንም ብትይ የእኛ ሰው ይኸው ድምፅሽ ከተሰማ ወይም ደግሞ አንቺ የምትይው ነገር እንትን ከተባለ ይቀይሩት፣ ይዘውሩታል። በዛኔ ነው ፌመስ መሆንሽን የምታውቂ። አንቺ ያልሽው በሙሉ ወደ ኔጌቲቭ የሚወስዱ ሰዎች ከመጡ እየፈመሽ። ስለዚህ ለኤልሹ ዘፈኝላታለሁ። ቀላል የበርዝዴዋ ጊዜ አለቀስኩ ነው የሚባለው። ምን አለቀስኩ ነው የሚባለው። ይቅር ይበላችሁ። ዮናስ እኮ ኤልሹ ላይ እኮ ይሻፍላል። በጣም ነው የሚወዳት። ስቅስቅ ብለሽ አልቀሽ፣ ስቅስቅ ብለሽ። ኤልሽዬ ቆንጅዬ ልጅ ናት። ባህሪዋንም እወደዋለሁ። ደግሞ ትምሮ ናት። እንዳንቺ ከጨናጩ አላቆመች። ይሄ ልዩነት አለ። እኔ ከጨናጩ ነው እንዲያቆምኩት የግዴታ በቃ ጨናጩን አያውቁም ለማለት በቃ የግዴታ ጨዋን አትጽፊ። በፈለግሽው አስይዤ ከታች ጨዋን ጻፊልኝ።
ጧናት ጽፊያትም አየሽ፣ ለዛ ነው ልዩነት ያለና ታስተምራለች እና እንደገና አይ ያንቺም ጥሩ ባህሪ አለ። ጥሩ ባህሪሽ ምንድን ነው? ደግ ነሽ፣ እሱን አልዋሽም። መልክ አለ፣ ደግ ነሽ። ምላሷን ግን ምላስ ሰንበር እየበላች ነው መሰለኝ። አላት ግሬስ ነው የሚባለው። ይሄ ግርማ ሞገስ እንዴ ሊያሾ እኮ ፌስቡክ ላይ ነበረ እንዴ ፌስቡክ ነበረ እንዴ ቬሮኒካ እንዲያውም ስታመሰግናት ሌሎቹ አላቃትም ሲሉ ገረመ። ሊያ ይባላል አረብ ሀገር እኮ የምትታወቀው ሊያ ነበረች፣ ሌላ ሰው አልነበረ፣ ማንም አልነበረም ከአረብ ሀገር፣ ሊያ ብቻ ነበረች። እዚህ ዘፈን እንዴት እንዳሽቃበጡ ዮኒ ምግብ የበላንበት ቦታ ሊያ ተመችሽ? ምን እንቀይር ሊያ እንጂ ይሄው ግን ሪስፔክት እንዳላቸው አየሽ አይደለ? እንዳትልሳቸው ነው። ታውቃለች፣ መብቷን ታውቃለች። አይ ኖ አሁን ሰው ብዙ ነገር ይላል፣ ግን በጣም ከኪችን ወጥቶ ከኪችን ወጥቶ መጥቶ ጣፈጠሽ ያው ብዙውን የምትበላው እሷ አትሆንም። ከእሷ ጋር መሄዱ ያዋጣል ለምግብ በደንብ ያገር እንዲህ ምግብ አትበላም ያለ 9 ሰዓት የምትበላ እኮ ናት እንዴ ያለው ነው የሚበላው። እናንተ ምን ናችሁ ነው? እናንተ አትበሉም አይደል እንዴ? አይ ቲንክ ምን መሰላችሁ፣ እኔ አሁን የሶሻል ሚዲያ ልንገራችሁ፣ ሊያ የምታደርገው ትሬንዱ ላይ ይመጣሉ። ያችን ሪፒት አድርገው መጥተው እዛ ቁጭ የሚሉ ጠላቶች ቪው የሚያዩ አለ። ታውቀዋለች። ልክ በመብሏ ስለሚናድዱ የሚገቡ ለመሳደብ ብለው 100 200 ይገባሉ። ቁጭ ብላ 200 ቪው በነፃ ተገኝቷል። አያውቁትም ብዙዎቹ ስለማያስተውሉ ቪውን ለዛ እንጂ ኖርማል ነገር ነው። ግን ያቺን እጣኗን ምናምን ደም ፍላት ለሚይዘው ገብቶ ያለ እሷም አንተንም ደም ፍላት አስይዛለች። እጣንማ ሰሞኑን ያሳቀኝ ይልቁ ነው ካንቺ ሳይሆን ያንቺ ጣን አይደለም ያሳቀኝ ይልቁ ነው እነ ሉቺ ምናምን ሆኖ አንድ ላይ እጣን እያጨሱ ሲረግጡኝ አለቀስኩኝ። ሉቺ ጋር ፍቅር ነንና ኧረ እያጨስን እንርገጠው ተባሉና እጣን አምጥተው እያጨሱ ተሰብስበው ማለት ነው። አለቀስኩኝ። ይህ ሰው እያይፋታንም ብለው እርገም ይባባል። የመጨረሻ በነገራችን ላይ እዚህ ውስጥ ገብታችሁ ማለት ነው አሁን ኮመንት የምትሰጡ ሰዎች የሰይጣን መንፈስ ልባችሁ ውስጥ ያለ ነው። ሲጀምር ምንም አትበሳጩ። የሰው ልጅ ይጣላል፣ ይታረቃል፣ ድጋሚ ይጣላል፣ ይታረቃል። የደበረኝን ፓርት ነገርኩት፣ የደበረውን ፓርት ነገረኝ፣ አለቀ። ምንድን ነው አሁን የምትናደዱት? ለምን ትናደዳላችሁ? ሰይጣን ከነገ ጀምሮ ይታሰራል ጋይስ። ስለዚህ አይ እና ለዛ ነው እንጂ ያን ያህል ታሰረ እኮ ነገር የለም። እዚህ ቦታ የሚባል ነገር የለም። ለማብሸቅ ነው። ዝም ቢያቸው። ቴንኪው የኔ መራ ለማብሸቅ ነው። ችግር እኔ ነገርኩ፣ በግልጽ ነገርኩ እኮ ጂጂኪያ ከሆን ብዬ አይደለም እኮ በቃ ለማናደድ እሷን እኔ እግዚአብሔር ነግሬ ያለዋ ሆዴ ቀይ ይሁን ጥቁር ይሁን እኔ ሆዴ ጋር አልተገናኘንም። ሲጀምር አላገኘሁትም፣ ግን በቃ እንዳገኘሁት አድርጌ ቆንጆ ካራክተሪን ሰርቼ ድርሰቴን ተወንኩት ሚዲያ ላይ መጥቼ። ጎበዝ ነሽ። በቃ የምፈልገው እሷ ማናደድ ነው። ስለዚህ ታርጌቴን አገኘው ማለት ነው። አንተ በዛ ሰዓት አንተ ስታስበው ሮማን እኮ ገና እንደገባች እኮ ነው በማግስቱ ወጣ ኬኳን የሰደበቻት። በማግስቱ ገባች። ምን አርጋ ያንቺን ልጅ የኔንም ልጅ እኮ ኦቲዝም ብላታለች። ብላታለች እኮ ኬኳን ብላታለች። ይሄንን የምትለው እህቷ እሷ አለች፣ ታውቂያለሽ አይደለም? እመቤቴ መስክሬ እህቷ አለች እንደዚህ የሆነች በቪዲዮ ያመጣቻት ኢትዮጵያ ስትሄድ ሰላም ብላ አንድ ቀን ያሳየቻት እሷ ናት። እሷን እንደዛ እያለች ነው ያደገችው። እርግጠኛው ነው ምናምን እሷን እየሰደበቻት ነበር ያደገችው። ዳስዋ የእሷ እንደዛ ኦቲዝም የሆነች እህት አለቻት። በሚያሳዝን ሁኔታ እግዚአብሔር ይጠብቃል ልጅቷ። እንደዛ እየሰደበቻት ግን አድጋለች ልጅቷ። በፈለጋችሁ ታስይዙ። ለዚህ ነው ያንን ነገር
እያንዳንዱ የሰዎችን ልጅ የምትሰድብበት የሰው ያለውን ነው የሚሰጠው የምልሽ ለዛ እንጂ አሁን የሊያን ልጅ በእንትን ራሷና በመልክ ራሷ እናቃት ወቅ ስታረግ ፊቷን ሸፍና ምናምን ታሳየናለች። ተባረክልሽ። አሁን የምመጣው እግዚአብሔር ይጠብቅልሽ። ልጆች ወደፊት የምትጨምሪውን ካለ ይጠብቅልሽ። አንዳንዴ ግን የምንማርበት አለ። ሶሻል ሚዲያ ያጠፋነውን ይቅርታ ተባብላ የምንሄድበት እንኳን እኛ የተገዳደሉት አብረው ሲጋራ ነው የሚያጨሱት። አባቴ አብረው የተሿሿሙ ሲጋራ ነው የሚያጨሱት። እንኳን እኛ ተራ ንግግር ለተነጋገር ነው ቢግ ዲል። ግን በልጆች ለመጡ በጣም ብዙ ጊዜ በልጆች ለመጡ እኔ መርስ የለኝ። በጣም ክፉ ነኝ። ቀን ጠብቄ ማረገውን አረጋለሁ። በልጆች አትምጡ። ዮኒ ማኛ ብሎ ከስር ይስቃል በኮመንት እኔ አይደለሁም። በነገራችን ላይ ዮኒ ማኛ እኔ በቴክስት የምሳደበው በታች አንድ ሰው የለም። ግደሉ አልወድም። የምጠላው ነገር ነው። ከስር ዮኒ ማኛ ብለው የትም ቤት ላይ ቢሳደቡ እኔ አይደለሁም። መመቤቴን አላርገውም። አልወድም፣ አይመቸኝም። አልወድም። ከስር ሆኜ ብለሽ ውሳት አልወድም። ስለዚህ በዮኒ ማኛ ስም የሚመጡ ሰዎች እባካችሁ በፌክ አካውንትም እንደም ደግሞ ሰድባችሁም ይቻላል። ስለዚህ አውቀኝ እኔን መሆን መቼም አትችሉ፣ ግን ፌክ መሆን ትችላላችሁ። ነው አንድ ነገር ኳሊቲዋ የሰው ልጆች ሊያትነካ መበሻሸቅ ውስጧ ነው፣ ቢዝነሷ ነው፣ ታበሽቃለች። ከዛ ውጭ ግን ቤተሰብ እንትናት አንተ ሽምብራ አርፈ ቁጭ በል ነገር እንዳፈልግ ሽምብራ ተሙ በጣም ነው የሚጠላል ያል በጣም ያወዳት እስቲ አንድ ትንፍሽ ትበል ዘቅዝቄ ነው መለጠልጣት እያለ ማን ተሙ የሽምብራ ማን ገንባዩ ላይ አይወድሻል። ማን ተሙ እንደኔ የሚወደው ሰው የለም እንዴ። ሞዴሉ ዘቅዝቆ ነው የሚለጠልጣት። እኔን መጥቶ በውስጥ የሚያደርቀኝ እሱ ነው። በእሷ ጉዳይ ተሙ ባይዘዌ ተሙ ሰው ሲነካኝ አይወድም። በጣም ነው የሚደብረው። በጣም ነው የሚዋደዱት። ምክንያቱም በጣም ነው የምወደው ተሙን። የክሊፑ እንትን ናት እኮ ትዝ አለኝ የምትል ናት። አማን ነው አለችልህ ለጥልጣት። መቼም አታጾሙ ወይም አስቸጋሪ ነው። እንዴት ነው ኤልሱ? ይቅርታ ቄስ ተመስገን ይቅር በሉ። አማን ነው። እንዴት ነው ሊቾ ሳጅን? እሱ ሀሳብ ፊልተር ከሌለ አስቸጋሪ ነው። አንተ ምን ልሆን ብለህ ነው ያለ ማርያምን። አይ አጋጣሚ ናፕ አድርጌ ነበርና ሳይ በናፕ ፊት ይከብዳል እና ሳይ ሊያና ሳጅንን ሳይሆን ዝም ብዬ አልፌ የኮመንትኩት። እንዴት ነው ምንድን ነው ከጆከር ጋር የምትሰዳደቡት? ስለ ጆከር እየተወራ አይደለም? ምን ያማቸዋል እንዴ? ለምን አትፈቱ? እኔ በምፈልገው በፔጄ እንደፈለግኩ እለዋለሁ። ፌክ አካውንት አለ ጆከር የሚል ሚዩት አድርጉት እስኪ። እንዲ አሁን ቴሌ ዘጋ ነው ይሄን ሪፖርት አድርጉልኝ ምናምን እያለ ያለ ብላክ እንዴት ነሽ ብራዘር? አሎ እንዴት ነው? እንኳን አደረሰ። ሰሞኑን ጠፍተሃል። ምን ያ ጠፋ ብለናል። እንዴት ነው? ፒስ ነው? ምንድን ነው ዲለርሺፕ ከፈትክ የሚባል ጭምጭምታ ሰማህ? ለሊያ ራሱ መኪናውን የላከው አንተ ነው የሚባል ነገር አለ። ሌላ አይ ደስ ያለኝን ዝም ብዬ ኮመንት ለማድረግ ነው። እና ሊቾ ሁላችንም እንደምታውቁት ልጆች አሉን፣ ቤተሰብ አለን እና እግዚአብሔር ያው ልጆቻችንን ይጠብቅልን። ያው የምንኖረውም ሌላ የሚያኖርም የሚያጓጓም ህይወት አይደለም። አሁን በዚህ ዘመን ያለው የሆነ ነውረኛ ዘመን ነው። አንድም እንድትኖር የሚያደርጉህም ልጆች ናቸው እና ሁሉም ሰው ልጆች ላይ ባይደርስ ከተሻለው ሰው ደግሞ በዚህ ዘመን ሚዲያ ላይ ልጆችን ይዞ ባይወጣ አሪፍ፣ ምንም ስለማይጠቅም ማለት ነው። ጉዳቱ ስለሆነ እኛ ድሮም ፖስተን ነበር አቁመናል። ስፔን ላይ ሶስት 4 ዓመት ቤተሰቤን አልፖስት፣ ምንም ፕሮፊት የለው። ስለዚህ ሰዎች አንተን ማሸነፍ ሳይችሉ ከዛ ልጆች እናትህ አባትህ ምናምን እንደዛ ፈርዘር ነው የሚሄዱት እና
እሱ ደግሞ ብዙ ነውራችን በአጭር ዓመት የታየበት ብዙ ነውራችን ታይቷል። ማንነታችን የወጣበት ታይም ነው እና ስለዚህ ያላወጡ ሰዎች እኔ እንደ ወንድም አታውጡ፣ ምንም አይጠቅም። ሚስትህን አወጣ፣ ልጅህን አወጣ፣ ባልሽን አወጣሽ፣ ምንም ፕሮፊት የለው። አንተን የምታገባት የአንተ ልጆች ናቸው። ለምን ማርኬት ላይ ይወጣሉ? ገባህ አይደል? አንተን የምታገባው የአንተ ደስታ ነው። ብታረግዝ ለአንተ ነው፣ ብትወልድ ለአንተ ነው። ለምን ፐብሊክ ትሆናለች? ድሮ ሰላም ስለነበር ዩቲዩብ ላይ እኛ የምናወጣ ነበር ልጆቻችንን ምናምን። ግን ሰው እኔ በየትኛው ደረጃ የምር ፌል ስለማድረግ ነው የምናገረው፣ ኮመንት ማድረግ ግን በጣም ያስጠላል። ምንም የማታውቅ ሕፃን ልጅ ምንም የማያውቁ ሕፃን ልጆች ይሰደባሉ፣ ይዘቀዘቃሉ። ምንም ታሪክ አያውቁም። እነሱ እኮ የሰደባቸውን መልሰው ቢያገኙ ወይ ወድሃለሁ ይሉሃል ወይ ያቅፏል። አያውቁም። ምናል ቶክሲክ ለምሳሌ እኔ የዮኒን ልጅ ብሰድብ ወይ የኔን ልጅ ቢሰድብ የኔ ልጆች ቢያገኙት ያቅፉታል። አውሬ መሆኑን አያውቁም፣ ተሳዳቢ መሆኑን አያውቁም። ለምን? የዋህ ናቸው ውስጣቸው። እና ከዛ አንግል እኔ ይሰማኛል። እኛ ወጣቶች ብንሰዳደብ ችግር የለም። ገባ? ጥጋበኞች ነን፣ ስለምንጽፍ ነው፣ ስለምናወራ ነው፣ ስልኩ አለን፣ ሁሉ ነገር ስላለን እንሰዳደባለን። ጥጋበኛ ነን እኛ ያንጎቹ። ልጆቹ ምንም አያውቁም፣ ፕላስ እናቶች ምንም አያውቁም። የብዙ ሰው ቤተሰብ ዳሜጅ እንደሆነ አውቃለሁ። እናቶች የተሰደቡባቸው ምናምን። ግን ወጥተህ ነውር ነው ብትል የሚሰማ አይምሮ ቢኖር ነው። አሁን ብዙ ጊዜ ለምን አትናገሩም ይባላል። የምትናገረው እኮ የሚሰማ ሰው ሲኖር። ለምን? ልጅና ቤተሰብ በመስደብ ሲያሸንፍ የሆኑ ሰዎች ጎበዝ ያሏቸው ሰዎች ስለነበሩ ገባ? የዛኔ ነውር ነው ቢባል የሁሉም እናቶች ይከበሩ ነበር። የሃይማኖት አባቶች አይተሃል፣ ትልቅ አባቶች ተዋርደዋል ምናምን። እና በአጭሩ እሱ ነገር ለሌላው ትምህርት ነው። ቀጣይ ይዘው ባይወጡ አሪፍ ነው። ምንም አይጠቅማችሁ። ምመን ትዳርም ህይወትም ምንም መውጣት የለበትም ሚዲያ ላይ በጣም ቶክሲክ ስለሆነ ማለት። ከዛ በተረፈ እኔ ሁሌም ማምነው ሊያም ዮኒም ያው ሁሌ አትጣሉ ነው ብሎ እኔ ማንም ሰው እንዲጣላ አልፈልግም። ደስ አይለኝም። ለምን መሰለህ? ቫይቡን ትቀይረዋል። ለምሳሌ እኔ ሚድል ላይ የዮኒና የሊያ ጓደኛ በሆን ሁለቱ ሲጣሉ ለመጫወት ይደብርሻል። ገባሽ? እኔ በብዙ ጓደኛሞች መሀል ሆኜ ብዙ ፕሬዠር ነበረብኝ። ዛሬ እንደው በደንብ ፕሬዠር አለብኝ። ለምሳሌ ዮኒ ጓደኛ ነው፣ ሊቾ ጓደኛ ነው። ሁለቱ ሲደባበሩ አንተ መጫወት አትችልም። ገባሽ? ነፃ አትሆኝም። ኤልሻዳይ ከሆነች ጓደኛ ስትጣላ መሀላቸው ላይ ያለችዋ ጓደኛ ፕሬዠሯ ከባድ ነው። ሰው ግን አንቺ እዚህ አስመሳይ ለዚች አይደላሽ ምናምን ትባለ፣ ጭንቀት አለ። እንደዛ አይነት ቫይብም አያስፈልግም። ከዛ በተረፈ ምንም እኔ በጸብ የሚገኝ ፕሮፊት ስለሌለው ነው ብዙ ጊዜ እዛ ነገር ላይ ማልገባው ማለት ነው። ሁለተኛ ደግሞ የሰው ህመም ላይ አልገባም። ለምሳሌ ዮኒና ሊያ ሲጣሉ ሁለቱ ተሰዳድበው የሆነ ህመም ይኖራቸዋል የተጎዳበት ገብቼ እንዲህ ማለት ስለማልፈልግና ከሁሉም ጋር መታረቅ ነው የሚሻለው፣ አለመጣላት ነው የሚሻለው። ሰውን ኢሞሽንን እኮ ኮንትሮል አድርገን እንደኔ ተናዳጅ ግን ኢሞሽንን በቃ ያዝ አደረገውና ምን ላደርግ እጣላለሁ የሚል ነው ሀሳቤ። ሌላው ደግሞ ተናጋሪ ተሳዳቢ እንደ ጀግናም ስለሚቆጠር እንደ ነውረኛ አይታይም። ጎበዝ ነህ አንደኛ ነህ ይባላል። የሚሳደብ ሰው ምንድን ነው የሚባለው? አንተ እንትን ያሸንፋ እንዴት ትባያለሽ? እንደ እርሹ እንዴት ነው አንቺ ሊያ የምታሸንፍሽ ምናምን ስትባል አሸናፊ ተብዬዋ ሞራል ይሰማታል እና እንደ ጀግና ነው የምታየው። መውረድ ነውር በቃ እንደ ጀግንነት እና አዝረጠርጣታለሁ፣ አዝረጠርጠዋለሁ፣ ዘቀዝቀዋለሁ ይባላል። ገባ? እንደዚህ አይነት ነገሮች ትንሽ አስቸጋሪ ናቸው እና እኔም በዚህ እድሜ እና ዮኒን በዚህ እድሜያቸው 67 ገብተው እንደዚህ መምከሬ ራሱ እግዚአብሔር ይመስገን ለማለት ነው። አይ ምክር ከአባቶቻችን እንሰማለን። ይሄ እድሜ ምክር የሚያበዙ ሰዎች እድሜያቸው የጫረ። አይ ተሙሻ የሚገርማችሁ እግዚአብሔር ምስክር ማንም ጋር ኢንቮልቭ ማድረግ አይፈልግም፣ ግን በመሀል በውስጥ ያወራል። ዮኒ ምንድን ነው የተፈጠረው? ምንድን ነው? እኔ ደግሞ ትንሽ ትቢቴ ትንሽ ጓለችብኝ። እሱን አሁን እድሜም ልጅ ስለሆነ እንደ ተሙ እድሜ ብሄር ኖሮ ጓው ይቀር ነበር። አሁን ግን እየበሰልኩ የእድሜ ጉዳይ ነው። ይቅርታ አድርጉልኝ ቤተሰብ። ግን ተሙሻን ሶሻል ሚዲያ ላይ አይ ቲንክ ብዙ ሰው የሚያከብረውም የወደው ሰው ነው። ለምን ያስተውላል፣ በጣም ያስተውላል። ነገር ቅን ያስባል። መጣላትን ሳይሆን የተሙ ነገር ቅን የሚያስብ ሰው ነው። ስለዚህ አይጀምረውም። እንዲያውም በጣም የሚደብረው ነገር ከሞጣ ጋር የተሰፋፈጠው ነገር ደብሮታል። እውነት ለመናገር
ደረጃ እንደዛ ሆኜ ነበር እንዴ ምናምን ብሎ በዚሁ አጋጣሚ ሶሪ እና ዮኒ እኔ ምንም ኢትዮጵያዊ ወንድም ነው። በፈለግከው ፎርሙላ በፈለግከው ካልኩሌሽን ብትወስድ ከሞጣ ጋርም እንደፈን ምናምን አድርገን እኔ ከዛ በኋላ ተናግሬም አላውቅም። እንደውም እኔ እንዲጎዳም የሆነ ነገር ፕሬሩ ላይም ራሱ ባለፈው እንደውም ነግሬያለሁ። አይ በቃ ይተውት፣ ለምንድነው እንደዚህ የሚያደርጉት? እኔ ቂመኛም መርዝም አለው። ለፈን እንደ ቀልድ የተጫወትከው ሞጣም ወንድሜ ነው። ገባ? ኢትዮጵያዊ ነው። የፈለግከው በፈለግከው ለዛ ነው የምልህ። ከሰው ጋር ተጣልተህ መታረቅ ስለሚኖር ነውር የሆኑ ቃሎች ከአንደበትህ ከወጣ ነገ መልሰህ ያንን ነገር ሼም ይዛል። ገባ? ተነጋግረህ ምናምን ምን አባቱ እንዲህ ካልሆነ ምናምን ብለህ በኋላ ላይ መልሰህ ያንን ነገር የራስህን ድምፅ ስትሰማው የሚቀፍ ነገሮች ስላሉ ማለት ነው። እኔ ከሁሉም ነው የምልህ። አሁን እኔ በፊት ለፊት ነው ዮኒ ከማንም ሰው ጋር ተጣልቶ ደስተኛ አልሆንም። ተው በቃ ፍታ ነው የምልህ። ታረቅ። አኑ ትናደዳለህ፣ ግን ጀስ ተዋቸው በቃ ፈና ከሁሉም ጋር ተጫወት ነው እንጂ ከሌ ብያለሁ ለሁሉም ስለማይጠቅም ማለት ነው። ግን አንዳንድ ሰው ደግሞ ያን ስትል የጅል ካራክተር ስለሚሰጥ ያው ምንም ማድረግ አትችልም። የሆነ ሰዓት ራስህ ትመለሳለህ። ልቾ እንዴት ነሽ ሞዴሌ? አርቲስታችን እንዴ ስማመን እኮ ስሰማ እኮ መሰጥ ብዬ ነው ማዳመጥክ ምክርህን። አንድ ዜማ አንድ ልቾ እኮ ብዙ ሰው አያውቅም። እኔ ላይ ድሮ ክሊፕ ላይ መስራት ነው እንዴ ሞዴል እያለሁ አንተንም መስራትን አያውቁም። እንኳን እሷ አንተ ክሊፕ ላይ መኖር ለምሳሌ እኔ ሙዚቃ አለማ መንፈሳዊ ስለሆነ ይልቁኑ ግን አንድ አይዲያ ያለ ሊያ በእውነት ቬሮኒካ ክሊፕ ላይ መግባት አለብሽ። ቆይ ቬሩን አወራታለሁ። ምን በሚለው የሆነ ጊዜ ላይ ገባሽ እኔንም አንቺንም ስታመሰግን ነበርና እዛው ኢትዮጵያም ስላለሽ አንቺ የሆነ ስራ ሲኖራት የሆነ ቦታ ላይ ብትኖሪበት አሪፍ ነው ብዬ አስባለሁ። ድምፅ ምናምን አይደለም ክም ስታደርግ ይሆን ከሆነ ሰው ጋር ሻይ ቡና ስትይ ምናምን ብትገቢበት እንደ አይዲያ ጥሩ ነው ብዬ አስባለሁ። አዲስ ክሊፕ ስትሰራ በቃ ያ ምርጥ ሰው ናት ቬሮኒካ፣ ከልቧ ሰው ናት። ለምን ለእኔ አፍቃሪና ተፈቃሪ ሆናችሁ አሰሩልኝ? ተፈቃሪ ነው ከኤልሹ ጋር ነው የምትለኝ? እሱንማ ነን እንደ አንተ ሁለት ሚስት ባንዴ ሁለት ክሊፕ ከብደም የመጀመሪያ ከኔ ጋር መች ክሊፕ ሰራ? ኖ የኤልሹን እሺ አውቃለሁ። ከማን ጋር? ከሊያ ጋር ነው ያልኩህ። ድብድብ ካለው ሊያናማ የድብድብ ዘፈን ከሆነ ምግብ አለ ነው የምትለው? የመጀመሪያ ጥያቄዋ ክሊፕ ምግብ አለ ነው? ድብድብ ካለው ከዮናስ ጋር ግን ኤልሹንም በዛው አንቺ ደግሞ ከቤታ ጋር የተጣሉትን በሙሉ አስታርቁ። ምግብ አለው ወይ ብላ ነው የምትመጣው። ምግብ ከሌለው ክሊፕ ባለፈው ተሸውዳ ነው አትሰራለን። እና ያለ ማለት ነው። ይመቻችሁ። ለማንኛውም አመሰግናለሁ። አይ በጣም ተሙሻ በጣም ሶሻል ሚዲያ ላይ ብዙ ሰው እኔ ብቻ ሳልሆን ብዙ ሰው የሚያከብርም የሚወዳል። ትልቅ ስራ ነው። ያልተቀያየምክበት ማንነት ነው። ከአንድ ሰው በስተቀር ሁሉም የማይፈልገው ሰው አለ። ያም አንድ ቀን ክሬዲት ሰጥተዋል። ኢቨን እዮዳብ ጉቶ ክሬዲት ሰጥተዋል። ቀጥቅጦ ተሙ ነው ምርጥ ልጅ ብሎ ተናገረ። መጨረሻ ላይ እሱ እንኳን መስክሯል። መጨረሻ ላይ አቅቶት አይ ተሙ ምርጥ ልጅ ነው ብሎ መሰከረ። ሲያቅተው ማለት ነው። እና ተሙ ከማንም ጋር አይነጋገርም፣ ምንም አይመለስም። እና የእሱ ነገር ቢኖረኝ እኔ ደስታዬ ነው። እውነት ለመናገር ለሁሉም የተለያየ ስጦታ አለው። እና ተሙሻ በዚህ እግዚአብሔር ይጠብቀ። ባለቤቱም ጓደኛዬ ናት። እሱ ብቻ ሳይሆን ልጆቹ ልጆቼ ናቸው። በጣም አትላንታ አንድ ቀን ተለያይተን አናውቅም። ለአንድ ቀን ስራ ደርሶ ይመጣ የሆኔት ነው እመቤቴ በምታውቀው። እና በጣም አክባሪ ነኝ። ወንድሜ ነው ወንድም ዩር ማይ ብራዘር። እና እንደዚህ አይነት ሰዎች አሉኝ። ብዙዎች ናቸው፣ እሱ ብቻ ሳይሆኑ የተወሰኑ ሰዎች አሉኝ ከልብ የምቀርባቸው። ከሊያም ጋር የማይሆን ሰፋጣ ውስጥ ገብተናል። ኑሩልኝ ቤላ እየውድ እና ኑሩልኝ። በእውነት ነው የምለው። ሊያሾም ክፋት የላትም፣ ማብሸቅ ግን ትችላለች። ማብሸቅ ጎበዝ ናት። ከዛ ውጭ ግን መርዞና ሄዳ አይደለም።
መበሻሸቅ ላይ ያንን ሰው ብቻ ነው የምታበሽቀው እና እሱ ነገርሽ እኔ ችግር የለብንም። ታዲያ ሚዲያ ላይ እኮ ይሄ ነው እኮ ስራው እኮ ይሄ እኮ ነው ማብሸቅ አይደል እንዴ? እኮ ግራ ገባኝ እኮ አንተ ሰውዬ ገብቷታል ሸቄው እንዴ? ቆይ መበሻሸቅ አይደል እንዴ ጋይስ? ቆይ እንደው ግደላት ከመባባል እኮ መበሻሸቅ እኮ ነው። ሚዲያ ላይ እኮ አቅም ያለው ማብሸቅ የሚችል ካለ ማብሸቅ እኮ ነው። እኔ ተሙ ባይዛዌ ምን እንደሚገርመኝ ታውቃለህ? ይሄ ስድብ ተሳድቤ አይደለም እና በደንብ አድርጌ ግን ማብሸቅ እንደምችል አሁን አምኛለሁ። ቁጭ ብዬ እንደማናድዳቸው አምኛለሁ። ድሮ ግን አይመስለኝም ነበረ። ታያለህ፣ ሁኔታቸውን ታያለህ። ተሳዳቢ ይሄ አሁን አንዳንድ ሰው አልሳደብ የሚልና የሚሳደቡት ስድብ አለ የማይባል ሙሉ ይውልበታል እንጂ ጌታን የምሬን እኮ ነው ተሙ፣ እግዚአብሔርን በጣም ይገርመኛል። አልሳደብም ኖ ስድብ የሚባል ስድብና የሚወጡ ቃሎችና ሰው ማናደድ ካራክተርም እኮ ያናድዳል። እኔ እኮ ካራክተርም ያናድዳቸዋል እኮ። እኔማ ሳቄ ነው የሚመቻቸው። ደግሞ ይስቃል እንደሚሏት ነገር ትመቸኛለች። ግን እንደዛ ነው አንዳንዴ። እኔ አሁን ባየውን ነገር ራስ በራስ እንሞካከል። ጸብ ካለ መላላስ ካለ እርስ በራስ እናድርገው። ልጆችን ተው፣ እናት አባት ተው። በቃ እኛው ነን አይደል? እኔ ከተሳሳት እስቲ ዘቅዝቁኝ። ለነገሩ እኔ የምሰማ አይደለሁም። በዘቀዘቅም ችግር አለብኝ። እኔ አይ ቲንክ ስለማልናደድ ይመስለኛል ቤተሰብ ጋር የሚሄዱ እንዴ ፋይሉን ላይ ይዘው መጡ እኮ የእድር ደብተር ይዘው የዮኒ ማኛ ወንድም ይሄ ነው፣ የዮኒ ማኛ እናት እንዲህ ናት፣ የዮኒ ማኛ አባት ይሄ ነው፣ የዮኒ ማኛ ጎረቤት ይሄ ነው እየተባለ መጣልኝ። የእኔ የማይመጣ ዶክመንት የለም። እኔ በሳቅ የሚገለኝ ነገር የዮኒ ማኛ ሙሉ የህይወት ታሪኬ ተነቦልኛል ሶሻል ሚዲያ ላይ እና ያስቀኛል። እኔው ከተናገራችሁ እኔ በማስረጃ ማውራት ይመቸኛል። አንዳንዴ ላስላሳ እና ሊሚት እወቁ። ከኔ ጋር ለተጣላ ሰው እኔኑ እንደፈለጋችሁ አርጎ እያልኩ ነው። እኔን አርጎ እናት የሞተች እናት ዘግዝቃችሁ መትሰድቡ እኮ አላችሁ ጨካኞች። የሞተች እናት አንዳንዱ ምንም አይመስለውም፣ ግን ይከብዳል፣ በእውነት ይከብዳል። ደስ አይልም እና እሱም ባታረጉ ደስ ይለኛል። የተሙ እንትን ቢኖረኝ ደስታዬን አልችለው። የተሙ ትዕግስትና ማስተዋል ቢኖረኝ እኔ ያው ቢሄ ስለ ፖለቲካ እንደነተረከኝ ነው። እመቤቴ ምስክረኝ። ለምን አይቀርብም? አንተ ጨዋታ ትችላለህ፣ ምን አገብ። ግን አንዳንዴ ውስጥ አያስችለውም። ስለቆየውበት ይመስለኛል መጥቼ አንዳንዴ ፉር ያደርገኛል እንጂ ብዙ የለውበት። ያንን ነው የምለው። ተሙሻ ኤልሽዬ አልተጣላችም እስካሁን። ብዙ የተጣላችው ሰው የለም፣ አንድ ሰው ነው። በሱም እኔ ነኝ የተረገጥኩበት ከሱ አይልቅ እኔ ነኝ የተላስኩት። የሚያምርብሽ እንደዛ ነው ስትጫዋች ምናምን ኢነርጂሽን ስለሚበላው ገብቶሻል። ኪዱ ሻየንም እወዳታለሁ። ኪዱም ምንም ቢሏት አትመልስም። ደስ የሚል የትኛው አንሻ ነው ዝምዳና አላችሁ አንተ ኤልሻዳይ ኪዱ ምናምን የምትዛመዱን ነገር አለ ለማወቅ አሮ ነው ኪዱ ከዛ ይጠይቃ የነበረ ክሊፕ ግን ገና ነው እድሜሽ አልደረስሽም ብዬ ክሊፕ ላይ አላሳተፍኳትም። የኤልሹ የሚሆን ክሊፕ አለ እኔ ከሌለውበት የኤልሹ ብቻ እንኳ አለቀል። የክሊፑ ሪኳርመንት እኮ ለመጀመሪያ ጊዜ ፎቶ ዘቀዝቃል። ከ50 ኪሎ በታች ነው የሚለው እና አሮ ነው የኤልሹን ኪሎ አላውቅም። ኪሎ በአማሪ በኢትዮጵያ ነው ስንት ነች? ኪሎ 50 ኪሎ ሰባ ደግሞ የሚያስፈልጉ ቦታዎች ላይ ስለሆነ ችግር የለው። አስፈላጊ ቦታ ላይ ነው ኪሎ ያለ። አንድ ሳምንት ይቀራል እኮ አልተፈታም ጾሙ። ጋሽተሜ እንዴት ነህ? ኪዷ ልጄ እንዴት ነሽ? አለው ጋሽተሜ እንዲህ እየደረስኩብህ ነው። 7 ዓመቷ ነው። የምንድን ነው ልጄ የምትለው? ኧረ ዮኒ ባይዘዌ ከ19 ጀምሮ እያሳደገ ምነው 22 ላይ ዘጋኝ። እሱ አያት ነው። አንቺ 22 ላይ ከዳኝ ዮኒ። ተደጋገመች ይቺ 22 እና ደስ አላለኝ። ካሜራ እኮ እየዞረብን ዮኒ። ትቆያለሽ 22 ላይ ተምዬ ብቻ ሁለተኛ ነጠላ ዜማ ሲወጣ እንቀሳቀሳለሁ። ቆይ እኔ የምለው እንትን አይ ዮኒ ስላለ ሊቾ ወይ ምልሽ ያው በእድሜም በእንትን በኤክስፓይሪንስ ስለምልሽ የኤልሻዳይ እና ቤታን ለምንድን ነው ማታስታርቂ? ማንቦልድ እንዴት አሙ
በአካል ነው የሚታረቁት እነሱ መሰለኝ። አይ ቢፈቱ ደስ ይለኛል። እነሱ ሴቶች አይደለ ያልገባኝ ነገር ምን ትቤት ነው እንጂ አሁን ተሙ ምናምን አልተገዳደለ። ልጅ አንቺ የምትናገሪ ሰው አይደለሽም። የሚጨምርልሽ የሚቀንስልሽ ነገር አይደለም። ዮኒዬ እንደዛ አይደለም። ተሙ ቢታረቁ አሪፍ ነው። እንትን ላይ ምናምን እኮ አይደለንም። ይሄ ዋር ላይ ምናምን አይደለንም። ግን በቃ እኔና እሷት የምንታረቅም ሰዎች አይደለንም። የምንስማም በቃ ይሄ አያስፈልግም። ኪዱ አመለጠች ልጅ ሽዋል ታስጠያች ናይታናት እንትን አይደለም። በቃ ይሄ ወጥ የተረጋገጠ ሰው አታውቅም። ተሚ እንደዛ ነው እና በቃ አሁን በጣም እኔ በጣም አንድ ነገር ብቻ ላውራ። ሶሪ ከሰጠሽኝ እድል። አሁን አንቺ ዝም ብለሽ ከሰው ጋር ስትቀያየሚ 3 እንትኖች የምታተርፊው 3 ነገር ብቻ ነገርኝ። ከዛ እኔም ዝም ብዬ እየተኮራረፍ እየተጣላሁ መጠቀም ፈልጋለሁ። 3 ነገር ከቀንሽ ከጊዜሽና ከደስታሽ። አይ ማትረፍ ሳይሆን በቃ ማለት ምንም አይነት እንትን የለኝም። የማትፈልገው ሰው አይደል አይደለ? በቃ እንደዛ ብዬ በውስጥ ማውራት ነው የሚሻለው። እንደዛ ይሻላል። አዎ ተሙሻ በውስጥ አውራቸው እንጂ አሁን ያለች ምንም ማድረግ አልችልም። ተሙ ግን ሞክር። ተሙ ሞክር። አሪፍ ነው ያለው። ጥሩ ነው። አይ በእውነት እነሱ ቢታረቁ ደስ ይለኛል። እኔ ጋር ትንሽ ፉክክር ላይ ስለሆነች የቀረኝ ላስላሳለ አንድ ፕሮግራም ሴጣን ይላስ በቃ ፍታ አንድ የቀረኝ ጥብስ የሆነ ላስላሳለኝ የቀረኛ እንዳለ ተላለሰ ልጅ ምላስ እንትን አይልም አይቀጥርም አይበጠዝብም። አንድ የቀረኝ ጥብስ አለ የቀረኝ አንድ ላስ እንዲያውም የልሽ እየሆነ ገባው እንጂ ወደ ጥብሴ ልሄድ ነበር ብራዘር። ግን ዮናስ እኮ ብሎክ አድርጎኛል። አሁን ብሎክ አድርገው ጥብሱን ለመስራት በጣም ከመናደዱ የተነሳ ብሎክ አድርጎኛል ዮናስ። አንቺ መች ብሎክ አድርጊያታለሁ? በእናታችሁ ተውኝ እስኪ። እንዴት ነው እየተሰደብኩ ያለው? ኧረ ጥብስ አለኝ ዛሬማ። ጥብሴ ነው ግድ እንዴ? ዛሬማ ቁጭ ብዬ ነው ሰሞኑን ጥብስ እንደማስበው። ዛሬማ ግድ ነው። እኔ የምልሳችሁ ማንም ጋር ቢፍ ሳይኖር የቀረች ነበረች። እሷን ከሊያ ጋር ጨርሼ ነው አንጠፍጥፌ ጨርሻለሁ። ምንም ማለት አልችልም። ስራችን ልጠይቅ እንትን ማሞ ከማንም ጋር ሳትጣላ ወይም የሆነ ሰው ጋር እንደዚህ ቢፍ ሳይኖርብን እንዲህ ክሊር አድርገህ የዋልክበት ጊዜ የለም? ላስላስ ንጹህ ነኝ ማንም የለብኝ የምትልበት ታይም ኖሮ ያውቃል? ያለ እንዴት አሁን ለምሳሌ በዚህ ሰዓት ዝም ብለህ ካውንት ታደርግ 1 2 3 4 ሰዎች ጋር ብቻ እላላሳለሁ ትላለህ አይደል? የምትላላሰው ሰው ሳይኖር በቃ 1 2 ወር ሰላም ያገኙበት ጊዜ ያለው ታስታውሳለህ? ወፍ አይኖርማ። ሶሻል ሚዲያ አንተን ነዋ ጸበል መውሰድ ያለብኝ። ኖ ምን ይሆን መሰለህ እነሱ ናቸው የሚመጡት አብዛኛው ካየ። እኔ አሁን ብሌሙን ወስዳለሁ። መጀመሪያ ልጅቾን የነካሁት እኔ ነኝ። ብሌሙን እኔ ልውሰድ። የሊያን ዝም ብዬ ቀበጣጠርኩኝ። ብሌሙን ወስዳለሁ። ገባ? ሌሎቹን ግን ካመጣ እመቤቴን አልደረስኩባቸው። አምጣ አልደረስኩም። በሌሎቹ እንዲያውም በአርቲስቶች የተነሳ መጥተው ሲያለቅሱብኝ ኧረ ፍቺ ምናምን ብዬ ጓጓ። ለካ ሳላረገው እኮ ነው እኔ ላይ የሚነሳብኝ። ተቦኔ ሳልደርስበት ነው የሚነካኝ። መሰከርኩልሽ እኮ ራሴ ሆን ትልሰኛለች እንዴ? ራሴ ላይ መስክሬ እየተሳሳምኩ ነው ሰውዬ። ራሴ ላይ ነው የመሰከርኩት። እና ለምን እዛ ያለውን ድራማ አላውቅም እኔ። እሷ ታውቀዋለች ማን ምን እንደሚያደርግ ማን ሸለምጥማጥ እንደሆነ ማን በማን ለመታወቅ እንደሚፈልግ ለካ ሬሲቶች አሏት፣ ደረሰኞች አሏት። ይመጡላታል በገፍ ስራ ነው ትሰራዋለች። ስለዚህ እሱን አንደርስታንድ ማድረግ ነበረብኝ እና እወዝ ማመስታይ። ሌሎቹን ግን አሮንኬ የራሴ ጭውቴ ነው ያለኝ። ይሉኛል ዝምልና የተነሳው ጊዜ ያስለቅሳል። የሌሎቹ በሙሉ ዘርራል። ይመጣሉ፣ ይጠይቁኛል፣ ይቅርታ እመቤቴን ይልካሉ። የሰው መሀል
እኔ ደግሞ አልፈታም እላለሁ ካልደረስኩ። ከደረስኩ ኦፊሻሊ መጥቼ ነው የምናገረው። ያልደረስኩትን የሚፈልጉትን ሞክረው ሲያቅታቸው እንታረቅ የሚሉ ሰዎች አሉ። ሞክረው ጨርሰው ማለት this is their fault። ሳልደርስ ምንም ሳላረግ ምን አስባ ነው እጅሽን አሞሽ ነው ሊያ ለማወቅ ፈልጌ። እናንተ ግን ጊፍት መስጠት ደስ ሲል እጅሽ ተመቶ ነው ምን ሆነ ነው ዛሬ ነው ከጎንሽ ሌላ ሰው ነው የሚሰጠው ጊፍቱን። ይሄ ነገር መታወቅ አለበት። ገብርኤል ይጣራል። ስማ ሰው ወዶ አይደለም ለካስ ጊፍት የሚሰጠው ገብርኤል ፐር ሲል ምናምን ተመቸሻል። እናቴ ትሙስ እንዴት ደስ እንደሚል ጊፍት መስጠት። እኔ አሁን ማስታረቅ የምፈልገው ተሙና አክሊሉን ብቻ ነው። ሌላ ሰው አለ ኩኩ ጋማ ተታረቅ እንዴ ተሚ እንዴ። ኧረ እኔ ሲጀምር አልጣላንም። እኔ እኮ አንፈትቼዋለሁ። ገና ተሙ ሲገባ ይወጣል። ራሱ አስታርቂ ስላት ነበር ሊያና ተጣጣልኩኝ። እኔ ነው አስታርቂኝ ያለች ነበር ወይ እንትን እኔ እኮ እግዚአብሔርን በስራ አንጻር ነው እንጂ እሱንም ተውኩኝ። አይ ነው እንጂ ምን ደርሰ በምን ተገናኝታቸው በሳቅ የሚገለኝ ልክ አኬድ ይመጣል አይደል? ተሙና አለዋለሁ ሲገባ ገና አይ በሉ እንግዲህ ይልና ይረከዋል። አይ ጥሩ ነው የምታበረታታው በስራ ጉዳይ በተለይ እንዲያውም በውስጥ ነው ይቅርታ የጠየቁ በፊት ለፊት ልጠይቀ በእርዳታ ጉዳይ የተጭበረበረውን ነገር በትልቁ ከመጀመሪያ ጀምሮ የተናገረው ተሙ ነበር። ይሄን ማንም ክሬዲት ሊወስድ አይገባው። በእርዳታ ስም ይጭበረበራል ይታለላል እያለ ሲናገር ይዘውን ነበር እነዚህ ሌቦች። ተሙ ልክ ነበር። ተሙ የዛኔ ነቢይ ነበር። የዛሬ ነው አድርገው የዛኔ እና ተሙ የተናገረው ነገር ባይደርስ ደስ ይለኛል። በእውነት ያለው ነገር ሰው እንደተባለው ቢረዳ ገንዘቡ እነሱ ጋር ቢደርስ ኖሮ ደስ ይለኛል። ግን የተገላቢጦች ነው። ተሙ ያለው ነገር እውነት ሆኖ ወጣ። በህዝብ ፊት ነው ማብራብ አይ ነው ምንም አልመሰለም። ግን በጣም ይቅርታ በዛ ጉዳይ ላይ ሁላችንም ከጎን መቆም ነበረብን። ኧረ ችግር የለውም። በእውነት ነው የምልህ ከጎን መቆም ነበረብን። ትክክል ነበር። ያየኸው ነገር ነበረ በዛ ጊዜ ባረከው። አሁን በሱ ትልቅ ክብር ያለ አንተ ነህ። በሶሻል ሚዲያው ይሄ በእርዳታ ስም የሚዘረፈው ህዝብ ትንሽ እንትን አግኝቷል። ኧረ ሊያ ዛሬ ሊያ አይደለችም ቀምጥማለች። እኔ በጤናዋ አይመስለኝም። ምንድን ነው የሰጠሁሽ አንቺ? የሆነ ነገር ወረደልሽ ብልጭ አላለም? ወደ ጥብሱ እያሉ በስመ አብ የተመቱ ናቸው። በመቤቴ የሁሉ ጥብሱ ፈላ። አዎ ጊፍት እናንተ ገብርኤልን። እኔ ግን አሁን የገባኝ ዲያስፖራ ጊፍት መስጠት ለምን ደስ እንደሚላችሁ በጣም ነው ደስ የሚለው። ጊፍት ስትሰጡ ለካስ ተሙ ማርያምን ደስ ይላላ። አቷሽ እኔ አበባ ነው የምሰጠው። እሱ ራሱ አበባ ትልልቅ አበባ ነው። እንግዲህ ይለቅብሻል። እየቆጠብሽ ተጠቀም። እግዚአብሔር ባለፈው ሌብሉ ላይ ገርሞኝ እንዴ አበባውን ራሱ ቢመልሱልኝ ደስ ይለኛል። ነዘዘሪ ስፔንድ ተሙሻ ጉራንስ ስለሆነ የስራ ጉዳይ ላይ ቀልድ የለም። እንኳን እሱ ጭፈራቸው ቸኩለው ስራ ለመሄድ ነው ተብሏል። የጉራጌ ጭፈራ ቶሎ ጨፍረው ለመሄድ ነው ተደርጌ ነው ጊፍት መስጠት ደስ ይላል። ማህበረሰብ ነው ከቻሳ እና ሁላችሁንም አመሰግናለሁ። እኔ ግን ዩቲዩቡን ለምን ተውከው? እኔ ግራ የሚገባኝ ነገር እሱ ዩቲዩብ ስተሙ አለ። እኔ ዩቲዩብ ጭራሽ ዝም ብሎ ታያውቅም። እኔ በጣም ነው አይሆን እኔ አይመቸኝም። እዚህ ከስራ ጋር አይመቸኝም። ኦኬ ምክንያቱም ምን የሆነ ታይም ሲኖር 20 ደቂቃ ገብተህ እኮ የሆነ ሀሳብ ሰጠህ ላጥ ማለት ትችላለህ። አዎ ግን እንደምታውቀው የዩቲዩብ ቪው ዴዲኬት መሆን አለበት። አንዳንዴ ላይፍን ያበላሸዋል። ወይ ዩቲዩብ ላይ መሆን አለብህ፣ ሙሉ ፎከስ መሆን አለብህ፣ ኦር ደግሞ ወደዚህኛው
ስለዚህ ዩቲዩብ ጋር እያልክ እዚህኛው ስትል ስራህን፣ ቢዝነስ፣ ሌሎች ነገሮችን ያበላሽ። በአሜሪካ በነጠላ ዜማ ይመጣል እያሉ ነው ብሎ እና እንደዛ ነው። እና በተረፈ ሰላም ናችሁ? ሁሉ አማን ነው። ተጫዋቱ በቃ ሊቾ መልሱ። እኔም መረብ ትንሽ ጥብሴን ሞቅ ሞቅ ላርጋትና ዛሬ ሰንበት ነው እኮ ሳጅን። አይ ዝም ብሎ ሞቅ ያለ ለባሉ ድምቀት ብዙ ጨዋታ ላስላስ ብዙ የለም። የፍስግ ነው በለኛ። የፍስግ ነው ብራታ። ሊቾ ይምጣና ኤልሽዬ ቻው ልበላት። ወይ ኑሪ ይህን ባህሪሽን አይቀይረው ኤልሽዬ፣ በእውነት ነው። ኤልሹ ዛሬ ተሙ ልንገራችሁ ስንት ምግብ እንዳዘዘች ሊያሾ ትበላለች። 3 ምግብ ገብርኤልን ደንግጬ ስማ ተሙ ዝም በል አንተ በእናትህ። እኔ እኮ እውነት ነው የምናገረው። አንተ 3 ምግብ 2 ምግብ አይታዘዝም በላይ 3 ምግብ ለአንቺ ነዋ ስላየሽ። አሁን እኔ እናንተ ብንግብ ስላየሻት ቤቷ ላይ 9 ሰዓት የምትበላለች። 3 ምግብ ትንሽ ነው እውነት። አንበላም አንተ ማካበር ስለምትፈልግ ይህንን ያላጥንት ዝም በለው። ውሸቱን ነው። እራሱ ቤቴ መጥቶ አይቶኛል እንደማልበላ አበላልሆን አይቼዋለሁ። ትሪው የለም እንኳን ይጸዳል። እና ካልበላች ከአንተ ጋር እንዴት ነው የምትጨቃጨው? እንዴት ትችለዋለች? እውነት ነው እውነት ነው። ይሄ ካልበላው የፌስቡክን ስድብ እንዴት ትችለዋለች? ሊያን ታገኝና አበላሏን ታየዋል። ከዛ ትዘግበኛል ከልጆ ጋር እውነት አትበላም። እውነት አይ ዛሬ ጉድ የሴትን ገበና ሴት ነው የሚሸፍነው። እስቲ እውነት አይቻታለሁ። በአደባባይ ሙቪ የምትሰራብን ሴትዮ አትበላም ትያለሽ? አንተ ሰውዬ እኔ አልበላም አልኩህ ካደላ አትሰማም እንዴ? ሁላችሁም መልካም ቀን ይሁንላችሁ። አይ ስትበላም አይቻታለሁ አባቴ። እሺ ተሙሻዬ መቼ እኔም ልሄድ ነው። ለተሙና ለዮኒ ጊፍት ልሰጣችሁ ብዬ ለእናንተ መስጠት አልችልም።